አሁን የምገኘው በውስጡ የህፃናት የኬጂ ትምህርት ቤት ከዛ በተጨማሪ ደግሞ 30,000 ካሬ ሜትር ላይ ያረፈ ሞል ራሱ መንደሩ ደግሞ ከ136,000 ካሬ ሜትር በላይ ስፋት ያለው የአያት የመኖሪያ መንደር ውስጥ እዚህ መንደር ውስጥ ስትፈልጉ ዱፕሌክስ አፓርትመንቶች አሉ። አያት ሪል ስቴት ከሚያቀርባቸው የዱፕሌክስ አፓርትመንቶች በተጨማሪ በፍላት አፓርትመንቱ በተለያየ ካሬ አማራጭና በተለያየ ዲዛይን ይዞላችሁ መጥቷል። ከዚህ ደግሞ ወደ ታች ያለው ቦታ 6500 ካሬ ላይ ያረፈ ግሪን ኤሪያ ነው። አሁን የቆምኩበት ደግሞ ሞል ነው። የዚህ መንደር ግንባታ ሙሉ ለሙሉ በ18 ወራት ውስጥ ጠንቀቅ ብለው ይጠናቀቃሉ። በዚህኛው ሳይት ላይ በሚገኘው ሞል ውስጥ የተለያዩ ሱቆች አሉ። እነዚህን ሱቆች ሲገዙ ሱቅ ብቻ ሳይሆን የሚገዙት ሱቁን ከነሸማቹ ወይም ደግሞ ከነገበያው ነው። ይህ ማለት ደግሞ በእነዚህ አፓርትመንት ውስጥ የሚገቡ ብዙ በሺዎች የሚቆጠሩ ነዋሪዎች ስላሉ ያ ማለት ገበያው ተመቻቸላችሁ ማለት ነው። አሁን ሰዓት ላይ አያት ሪል ስቴት አሁን የሚገኝበትን የአያት ዞን 3ን ጨምሮ 5 ሳይት አሉት። ሲኤምሲ ሚካኤል፣ ሲኤምሲ የተባበሩት ወይም ደግሞ መሪ 1፣ አያት ዞን 2፣ ዞን 3 እና ዞን 8። አያት ሪል ስቴት በእነዚህ ሳይቶች ላይ ለጥቂት ጊዜ የሚቆይ የማስታወቂያ ሽያጭ ዋጋ ግማሽ ሚሊዮን ብር በማይሞላ ቅድሚያ ክፍያ እንዲህ እንደምትመለከቱት በአያት ቤቶች በተከበበው በዚህ በዞን 3 እንዲሁም ከ8 እስከ 15% ብቻ ቅድመ ክፍያ በመክፈል በአምስቱም በአያት ሳይቶች ላይ የቤት ባለቤት መሆን ይችላሉ።